እግዚአብሔር አትጨነቁ ሲለን ልክ እንደ ሰው ልጆች የማበረታቻ ቃል አይደለም ጓደኞቼ። እግዚአብሔር አትጨነቁ ማለቱ ለኛ ሊያደርግ ያለውን ነገር ስለሚያውቅና ስለሚያደርግልን ነው። ለዚህም ነው በመጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በሱ ላይ ጣሉት የሚለን። እንደዚሁም ደግሞ መዝሙር መጽሐፍ ምዕራፍ 55 ቁጥር 22 ላይ ትካዜህን በእግዚአብሔር ላይ ጣል እርሱም ይደግፍሃል፣ ለጻድቁም ለዘላለም ሁከትን አይሰጠውም ይላል። ስለዚህ ወዳጆቼ በራችን የተዘጋጋ የሚሆንበት ወቅት በሕይወታችን ሊኖር ይችላል። ነገር ግን እግዚአብሔር እኛ እንደምናየው ዝግ መንገድ አይታየውም። እንደውም ነገር ሲዘጋጋና ሲጨላልም እግዚአብሔር ወደኛ ይበልጥ እየቀረበ መሆኑን ማሳያ ነው። ስለዚህም ነው መጽሐፍ ቅዱስ ሳሙኤል መጽሐፍ ምዕራፍ 22 ከቁጥር 6 እስከ 7 የሲኦል ጣር ከበበኝ፣ የሞት ወጥመድ ደረሰብኝ፣ በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮክ፣ ከመቅደሱም ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮ ገባ ይላል። አንድ የፊልም አክተር ወደ ፊልም ሕይወቱ እንዴት እንደገባ ሲናገር ከዕለታት ባንዱ ቀን ኬት ካፌ ውስጥ ከፍቅረኛው ጋር ቁጭ ብሎ ቡና እየጠጣ ባለበት ሰዓት አንድ ከፊት ለፊታቸው የተቀመጠ ሰውዬ ፍቅረኛውን ልክ ባልሆነ እይታ ይመለከታት ነበረ። ይህ እይታ የረበሸው ኬት ነገ የፊልም ኦዲሽን የሚወስድበት የኢንተርቪው ቀጠሮ ያለበት ቀን ስለነበረ በሱ በመጨናነቁ ምክንያት ነው ሰውየው የሚያፈጥ የመሰለኝ ብሎ ነገሩን ችላ ለማለት ቢሞክርም የተቀመጠው ሰውዬ ይባስ ብሎ ተደጋጋሚ የሆነ ስድቦችን መሳደብ ጀመረ። ፍቅረኛው ስትሰደብ መታገስ ያቃተው ኬት ከሰውየው ጋር ለመጣላትና ለመደባደብ ተነሳ። ነገር ግን ሰውየው ከኬት ይልቅ ግዙፍና ረጅም ስለነበረ ኬትን እንዳልነበር አድርጎ መጥቶ ከቦታው ይሄዳል። ኬትም ከፊቱ ቆማ የምትንቀጠቀጠዋን ፍቅረኛውን እየተመለከተ ከወደቀበት በመነሳት ከፍቅረኛው ጋር ይወጣል። ሆኖም ግን የዓይኑ መበለዝና የፊቱ መቆሳሰል ነገ ያለውን የፊልም ኢንተርቪው ሙሉ በሙሉ እንዳያበላሽበት በማሰብ ነበር ወደ ኢንተርቪው የሄደው። ኢንተርቪው ለሚያደርጉት ሰዎች ትናንት የተፈጠረውን ለማስረዳት ቢያስብም ፊቱ ላይ ያለውን ቁስሎችና በልዞች ተመልክቶ የጠየቀው አንድም ሰው አልነበረም። ፈተናውን ጨርሶ ሲወጣም ደውለው ይጠሩኛል፣ ይቀጥሩኛል የሚል ምንም አይነት ተስፋ አልነበረው። ነገር ግን ልክ እንደወጣ ብዙም ሳይቆይ ተደውሎለት ለዚህ ፊልም እንደተመረጠና የተደባዳቢነት መልክ መያዙ ደግሞ ለዚህ ፊልም እንዲመረጥ አስተዋጽኦ እንዳደረገለት ያበስሩታል። ኬት ከዛ በፊት በምንም አይነት አጋጣሚ ተደባድባ አያውቅም ነበረ። ነገር ግን እግዚአብሔር ይህንን በር ሊከፍትለት ስለወደደ ባልጠበቀው መንገድ መጣለት። አሁን ላይ ኬት ታዋቂና ተወዳጅ አክተር ነው። ስለዚህ ወዳጆቼ እግዚአብሔር ገር የጨለመ በሚመስልበት ሰዓት በሮችን የሚከፍትበት ጊዜ እንደ ተቃረበ ልታውቁ ይገባል። ለዛም ነው እንዳንጨነቅ በመጽሐፍ ቅዱስ በተደጋጋሚ የሚነግረን። መጽሐፍ ቅዱስ ፊልጵስዩስ ምዕራፍ 4 ቁጥር 6 በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ ስለ ማንኛውም ነገር አትጨነቁ የሚለን። አሁን እንዲከፈትላችሁ የምትፈልጉትን በር አስቡና አብረን እንጸልያለን። ይህ ጸሎት ከተጸለየ በኋላ የትኛውም አይነት በር ይከፈታል። የአገልግሎት በር ቢሆን፣ የሥራ በር ቢሆን፣ እንደዚሁም ደግሞ በተለያየ መንገድ እናንተ ውስጥ ያለ እንዲከፈት የምታስቡት መንገድ እንዲከፈት የምታስቡት በር ቢሆን እግዚአብሔር አምላክ ከዚህ ጸሎት በኋላ እነዚህን በሮች ይከፍታቸዋል። ቅዱስ አባት እግዚአብሔር ሆይ በጌታ በኢየሱስ ስም እንጸልያለን። የትኛውም አይነት እንደ ነሐስ የጠነከረ በር በጌታ በኢየሱስ ክርስቶስ ስም እንዲከፈት፣ ለቂሮስ እንደተናገርከው በፊትህ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱንም ደጅ እሰብራለሁ፣
ተብሎ እንደተጻፈ እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም የጠነከረ የትኛውም በር ከአሁን ሰዓት ጀምሮ እንዲከፈት፣ አሁን በኃይል እንዲከፈት እግዚአብሔር አምላኬ ሆይ ያታገለን በር፣ ከሰው በታች ያደረገን በር እግዚአብሔር አምላኬ ሆይ ብንሄድ እግዚአብሔር ሆይ ብንገባበት ብዙ ውጤት ለምናመጣበት በር እግዚአብሔር አምላኬ ሆይ ነገር ግን አሁን የተዘጋ በር በጌታ በኢየሱስ ክርስቶስ ስም ጸልያለሁ እንዲከፈት፣ በጌታ በኢየሱስ ስም ጸልያለሁ እንዲከፈት፣ ለወዳጆቼ እንዲከፈትላቸው። መጽሐፍ ቅዱስ እንደሚናገር እነሆ ከፊትህ የተከፈተን በር ሰጥቻለሁ፣ ማንም ሊዘጋው አይችልም ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ማንም የማይዘጋው በር እንዲከፈት መጽሐፍ ቅዱስ ሲናገር ጳውሎስ ወደ እናንተ ልመጣ በተደጋጋሚ አሰብኩኝ፣ ነገር ግን ሰይጣን አዘገየኝ ብሎ እንደተናገረ የትኛውም ሰይጣን በኢየሱስ ስም በሕይወታችን ላይ ጣልቃ የገባ ያዘገየው በር ከአሁን ሰዓት ጀምሮ በኢየሱስ ስም እንዲከፈት፣ በራችን ላይ የተጋደሙ የትኛውም የአጋንንት ኃይላት ከአሁን ሰዓት ጀምሮ እንዲነሱ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር አምላኬ ሆይ አንተ በኢየሱስ ክርስቶስ ስም በርን የምትከፍት አምላክ ነህ። አንተ እግዚአብሔር አምላኬ ሆይ የአዲስ ምዕራፍ አምላክ ነህ፣ የአዲስ ነገር አምላክ ነህ። እነሆ አዲስን ነገር አደርጋለሁ እሱም አሁን ይበቅላል ተብሎ በቃል ተጽፏል። አንተ የአዲስ ነገር አምላክ ነህ። አሮጌ ነገር በጌታ በኢየሱስ ክርስቶስ ስም አንተ ጋር አይሰራም። አሮጌ ነገር አንተ ጋር ቦታ የለውም። እጸልያለሁ ያረጀ ያፈጀ በኢየሱስ ስም አንድ ቦታ ላይ የተከለን የትኛውም አይነት ኃይል ከአሁን ሰዓት ጀምሮ ከላያችን ላይ እንዲነሳ የአዲስ ምዕራፍ በኢየሱስ ስም መጀመሪያ እንዲሆን፣ ይሄ ቀን የአዲስ ምዕራፍ መጀመሪያ እንዲሆን፣ ይሄ ቀን የአዲስ እግዚአብሔር ሆይ ነገር መጀመሪያ፣ የአዲስ ነገር በኢየሱስ ስም መያዣ፣ የአዲስ ነገር ጋር ከአዲስ ነገር ጋር መተዋወቂያ ቀን እንዲሆን በኢየሱስ ስም እንጸልያለን። አባት እግዚአብሔር ሆይ በሮቻችን በኢየሱስ ስም ተከፈቱ። ለአገልጋዮች አገልግሎት በር ተከፈተ። ብዙ ፍሬ የሚያፈሩበት 40፣ 60፣ 100 ፍሬ የሚያፈሩበት በር ተከፈተ። ለሰራተኞች በጌታ በኢየሱስ ስም በር ተከፈተ፣ በኃይል ተከፈተ። 40፣ 60፣ 100 ፍሬ የሚያፈሩበት በር በኢየሱስ ክርስቶስ ስም ተከፈተ። ከዚህ ጸሎት በኋላ እግዚአብሔር ሆይ በምስክርነት ስለምንመለስ በጌታ በኢየሱስ ስም እጅግ አድርጌ አመሰግናለሁ። በጌታ በኢየሱስ ስም ጸልየናል። ስለሰማን ሁሌም ስለምትሰማን እናመሰግናለን። በኢየሱስ ክርስቶስ ስም አሜን አሜን። ከእኛ ጋር ስለጸለዩና መልሶትን ስለተቀበሉ የእግዚአብሔር ስም ለዘላለም የተባረከ ይሁን። ይህንን ቻናል ሰብስክራይብ በማድረግ በየጊዜው የሚለቀቁ ጸሎቶችና ትምህርቶች እንዲደርሱ ይህንን ቻናል ሁል ጊዜ ሰብስክራይብ ማድረግ እንዳይረሱ፣ ለሌሎች ማጋራት እንዳይረሱ። እግዚአብሔር አምላክ ይባርኮት። ተባረኩ።